ሰላም ሰላም። እንደሚታወቀው ሰሞኑን አብዛኞቹ የእግር ኳስ ማሳያ አፕሊኬሽኖች እየሰሩ እንዳልሆነ በተለያዩ መንገዶች ቼክ አድርጌያለሁ እና የተለያዩ ሰዎችም እንደዛ ኢንቦክስ እያደረጉ ነበረ። ሞክሬና አረጋግጬ ቼክ አድርጌ በጣም ቤስት የምላቸውን ማንኛውንም አይነት እግር ኳስ ማለትም የላሊጋም ሆነ የፕሪሚየር ሊግ ወይም ደግሞ የሀገራትን ሁሉንም አይነት ጨዋታዎች የሚያሳዩ ቤስት የምላቸውን አፕሊኬሽን አፕዴትድ የሆኑትን አስቀምጥላችኋለሁ። የምታገኛቸው እዚህ ባዮ ላይ ባለው እኔ ባዮ ላይ ገብታችሁ ባለው የቴሌግራም ቻናል እዛ ላይ አስቀምጥላችኋለሁ። በደረጃ እነዚህ አፕሊኬሽኖች ማን ማን እንደሆኑ ላሳያችሁ። አንደኛ በደረጃ ነው ያልኳችሁ። እንግዲህ ለኔ በጣም አሪፍ ያልኳቸውንና በጣም ቆንጆ ሆኖ ያገኘዋቸውን አንደኛ ስፖርት ZX። ይሄ በጣም ቤስት የሆነ አፕሊኬሽን ለኔ ነምበር 1 ነው ከረንትሊ። ሁለተኛው ፕላይ FY TV። ይሄኛው በጣም አሪፍ የምለው ሁለተኛው ላይ ያስቀመጥኩት ነው። ሶስተኛው ደግሞ ክሪሲፋይ ቲቪ አብዛኞቻችን የምንጠቀመው ይሄን ነው። ሌላው አራተኛ ላይ ቫርማች ቲቪ፣ አምስተኛ ላይ ደግሞ ላይቭ ፉትቦል ቲቪ፣ ስድስተኛ ላይ ፉትቦል ላይቭ HD። ይሄን ፉትቦል ላይቭ HD የሚለውንና ላይቭ ፉትቦል ቲቪ የሚሉትን ሁለቱን ማለትም አምስተኛውና ስድስተኛውን ፕላይ ስቶር ላይ ወይም አፕሊኬሽን የአፕ ስቶር ላይ ታገኙታላችሁ። በጣም ስፒዱና ያን ያህል በጣም አንደኛ ላይ የማላስቀምጠው ነገር ግን ደግሞ በመጨረሻ ደረጃ ላይ የማስቀምጠው ስኮር ላይቭ ወይም ደግሞ ስኮር 808 የምትባለው ነች። ትንሽ ትዘገያለች እንጂ አትቆራረጥም። ስለዚህ በደረጃ ለኔ አንደኛ ስፖርት ZX፣ ሁለተኛ ፕላይ FY TV፣ ሶስተኛ ክሪሲፋይ ቲቪ፣ አራተኛ ቫርማች ቲቪ፣ አምስተኛ ላይቭ ፉትቦል ቲቪ፣ ስድስተኛ ፉትቦል ላይቭ HD እና መጨረሻ ላይ ደግሞ ስኮር 808 የሚሉ አፕሊኬሽኖችን እነዚህን አፕሊኬሽኖች እንደነገርኳችሁ ባዮ ላይ ባለው ቴሌግራም ቻናል ገብታችሁ ማግኘትና መጠቀም ትችላላችሁ። ቶሎ መስራት ሲያቆሙ አዳዲስ ቨርዥኖችን ዳውንሎድ እያደረኩ አስቀምጣለሁ። ቻናሉን በመቀላቀል ማግኘት ትችላላችሁ። ፒስ። ይመቻችሁ።